ውድቀት ያሟል። ማንም ሰው ውድቅ መደረግን መናቅን ወይም ተስፋ መቁረጥን አይወድም። በአንድ ነገር ላይ በብርቱ ለፍተህ ጊዜና ጉልበትን ሰጥተህ ሳይሳካልህ ሲቀር የሚሰማው የአፍረትና የብስጭት ስሜት እጅግ በጣም ስለታምና ከባድ ነው። ነገር ግን በህይወትህ ውስጥ ሌላ የህመም አይነት አለ። እሱ ግን እንደ ውድቀት ጎልቶ አይታይም። በጣም ድብቅና ስውር ነው። ቀስ በቀስ ነው የሚሰርገው። እናም የሚገርመው ይህ ህመም በውስጣችን ለረጅም ዘመናት አንዳንዴም እስከ ህይወት ፍጻሜ ድረስ አብሮ ሊኖር ይችላል። እሱም ጸጸት ወይም ሪግሬት ይባላል። ጸጸት ማለት ሁልጊዜ ማታ ማታ አልጋ ላይ ስተኛ አእምሮ ውስጥ የሚመላለስ ያ ማለቂያ የሌለው ጥያቄ ነው። ለመሆኑ በዚያ ሰዓት በሞክረው ኖሮ ምን ይፈጠር ነበር ይላል። ያንን ስራ በጊዜው በጀምረው ኖሮ ህይወቴ የት ደርስ ነበር? በራሴ ላይ ጥቂት እምነት ኖሮኝ ፍርሃቴን ባሸንፎስ ኖሮ ምን ይፈጠር ነበር ይላል። ይህ ኖሮ የሚለው ጥያቄ በሰዎች አእምሮ ውስጥ ለአመታት ተቀብሮ ይኖራል። እና ሙሉ አድሮ ብዙዎቻችን አንድን ታላቅ እውነት እንረዳለን። ውድቀት ለተወሰነ ጊዜ ያማል፣ ጸጸት ግን ህይወትህን ሙሉ ያደማል። ምክንያቱም ውድቀት አስተምሮና መርቶ ያልፋል። ጸጸት ግን መልስ የሌለውን የድሮ ታሪክ በአእምሮ ውስጥ ደጋግሞ እየከፈተ ያሰቃያል። ዛሬ የምነጋገረው ጸጸት ከውድቀት በላይ ለምን እንደሚከብድና ጊዜው ሳያመልጥህ ደፋር መሆን ለምን እንደሚያስፈልግ ነው። ውድቀት ያልፋል፣ ጸጸት ግን ይዘልቃል። ውድቀት መጀመሪያ ላይ ከባድ ምን ቢኖረውም ጊዜ ያለፈ ሲሄድ ግን ይጠፋል። ትማርበታለህ፣ ራስን ታስተካክልበታለህ፣ ታገግማለህ፣ እናም እንደገና ትሞክራለህ። ህይወት መጓዟን አታቆም። ጸጸት ግን ባህሪው ፍጹም የተለየ ነው። እሱ በጭራሽ አይጠፋም። ይልቁኑ ጨርሶ ባልጠበቀው ሰዓት ከአመታት በኋላ ብቅ ይላል። በሰከነ ሰዓት ወይም አንተ በአንድ ወቅት ትመኘው የነበረውን ህልም ሌላ ሰው በተግባር ሲያሳካው ስታይ ያ የድሮ ቁስልህ እንደገና ያገረሻል። ጊዜ ካለፈ በኋላ ምን ልትሆን ትችል እንደነበረ ስታስበው ውስጥ ይደማል። ብሮኒ ዌር The Top 5 Regrets of Dying በተሰኘው ግሩም መጽሐፏ ላይ ስለዚህ ጉዳይ በሚያምር ሁኔታ ጽፋለች። እቺ ሴት የህይወታቸው ፍጻሜ የተቃረቡ ሰዎችን በነርሲንግ ሙያ ለረጅም ጊዜ ስትንከባከብ የቆየች ናት። እናም በሞት አፋፍ ላይ ያሉ ሰዎችን አንድ የሚያደርጋቸው ትልቅ የጋራ ስሜት አስተውላለች። ሰዎችም የሚጸጸቱት በሰሩ ስህተት ወይም በገጠማቸው ውድቀት አልነበረም። ይልቁኑ የጸጸታቸው ትልቁ ምክንያት የራሳቸውን እውነተኛ ህይወት ባለመኖራቸው፣ ስሜታቸውን በግልጽ ባለመናገራቸውና በፍርሃት ያልተጠቀሙባቸውን ስፍር ቁጥር የሌላቸው እድሎች ነበሩ። ይህ ትልቅ ትምህርት ነው። የአብዛኛው ሰው ጸጸት መውደቅ ሳይሆን አለመሞከር። ፍርሃት ራሱን በጥበብ ይሸፍናል። ፍርሃት ወደ አንተ ሲመጣ እኔ ፍርሃት ነኝ ብሎ በግልጽ አይነግርም። ይልቁኑ ራሱን በጣም ብልህ፣ ምክንያታዊና ደህንነቱ የተጠበቀ አስመስሎ ነው የሚቀርብ። አሁን ጊዜው አይደለም፣ በኋላ ይሻላል ይልሃል። ገና ዝግጁ አይደለሁም፣ እውቀት ይጎድለኛል፣ በወድቅ ሰዎች ምን ይሉኛል፣ ቢስቁብኝስ ቢንቁኝስ ይልሃል። ይህ በውስጥ የሚሰማው ድምጽ በጣም ትክክለኛና አሳማኝ ይመስላል። ነገር ግን ፍርሃት በብልሃት ህይወትን ወደ ኋላ እንዲገፋ ያደርገዋል። ያ ማዘግየት ደግሞ በአንተና በህልም መካከል ሰፊ ርቀት ይፈጥራል። ውሎ አድሮ ያገኘው እድል ሙሉ በሙሉ ይቀየራል ወይም ከአጠገብ ይጠፋል። ያኔ ጸጸት በይፋ ስራውን ይጀምራል። ፊል ዘ ፊር ኤንድ ዱ ኢት አዌይ በተሰኘው መጽሐፍ ውስጥ ያለው መልእክት እንዲህ ይላል። ፍርሃት ሁልጊዜም ሊኖር ይችላል። ዋናው ነገር ግን ፍርሃቱ እያለን ቢሆን እርምጃ መውሰድ መቻል ነው። ድፍረት ማለት ፍርሃትን ጨርሶ ማስወገድ ማለት አይደለም። ይልቁኑ እየፈራም ቢሆን ወደፊት መጓዝ ማለት ነው። የማይታዩት የህይወት እድሎች። ብዙዎቹ የህይወት ታላላቅ እድሎች ወደ አንተ ሲመጡ ጎልቶ አይታዩ፣ ሳይታወቁና ሳይስተዋሉ ነው የሚመጡት። ተራ የሚመስሉ ውይይቶች፣ በድንገት አእምሮ ውስጥ የምታቃጭል ጠቃሚ ሀሳብ፣ ለአንድ ስራ ለማመልከት የምታገኛት አጋጣሚ ወይም መድረክ ላይ ወጥተህ ለመናገር የምታገኛት እድል ወይም ሌሎች እድሎች ሊሆኑ ይችላሉ። ነገር ግን በዚያች ቅጽበት እርግጠኛ ባለመሆን ምክንያት ትጠራጠራለህ፣ ታቅማማለህ። ምክንያቱም አዲስ ነገር መሞከር ምቾት ይነሳል። ከዚያም ጊዜው ያልፋል። ያቺ ወርቃማ ቅጽበት ለዘላለም ትረሳለች። ከአመታት በኋላ ግን ያቺ አጋጣሚ ምን ያህል ህይወትን ልትቀይረው እንደምትችል ስታውቅ ህመሙ ይጀምራል። እድሉ እንቁ ነበር፣ ነገር ግን ያንተ ፍርሃት ከእድሉ በላይ ጎልቶ ስለተሰማ አጣኸው። ያ ህመም ነው እንግዲህ ጸጸት የሚባለው። ውድቀት የሚያስተምረውን ጸጸት ሊያስተምረው አይችልም። ውድቀት መጥፎ ነገር አይደለም። እሱ ጠቃሚ መረጃዎችን ይሰጣል። ምን መስራት እንዳለብህ፣ ምን ማስተካከል እንዳለብህ፣ የትኛውን ክህሎት ማሳደግ እንዳለብህ በተግባር ያሳያል። ውድቀት በውስጥ ጠንካራ የመቋቋም አቅምን ወይም ሪዛይለንስን ይገነባል። ካርል ድዌክ ማይንድ ሴት በተባለው መጽሐፏ ላይ እንዲህ ትለናለች። የሚያርግ አስተሳሰብ ወይም ግሮዝ ማይንድ ሴት ያላቸው ሰዎች ውድቀትን እንደ መማሪያ መንገድ እንጂ እንደ ማንነታቸው መገረጃ አድርገው አይቆጥሩትም። ውድቀት ላንተ የሚነግርህ ራስን አሻሽል የሚል መልእክት ነው። ጸጸት ግን የሚነግርህ እውነቱን ሳታውቀው እድሜህ አለፈ የሚል መርዶ ነው። በህይወት ውስጥ እየተጠራጠርክ ትተኸው ውጤቱን አለማወቅ ደግሞ ከውድቀት በላይ አእምሮን የሚያዝል ከባድ ሸክም ነው። ከወደፊት ማንነት ጋር ተነጋገር። እስቲ ራስን ከብዙ አመታት በኋላ አስበው። እድሜህ ገፍቶ ጸጉሩ ጠቅላላ ሸብቶ ወደ ኋላ ዞር ብለህ ህይወትህን ስትመለከት ምን ይሰማል?
በዚያ ሰዓት ትልቅ ዋጋ የሚኖረው ምንድን? የትኛው ህመም ይበልጥ ያቆስላል? አንድ ነገር በድፍረት ሞክረ መውደቅህ ወይስ ጨርሶ ባለመሞከርህ ማለቂያ በሌለው ምናልባት ውስጥ መኖርህ? አንተ አስቀድመህ መልሱን በሚገባ ታውቀዋለህ። የአዲስ እርምጃ አሁንም ሊያስፈራ ይችላል፣ ነገር ግን በጥልቀት ውስጥ ስታስበው መንቀሳቀስህ ግድ እንደሆነ ትረዳለህ። ፍጹም ባልሆነ መንገድ እንኳን ቢሆን መጀመርህ ትልቅ ዋጋ አለው። ሙከራው ራሱ በህይወት ውስጥ ትልቅ ትርጉም ይፈጥራል። ውድቀት ለተወሰነ ጊዜ ሊያም ይችላል፣ ነገር ግን ያልፋል። ጸጸት ግን በዝምታ ውስጥ ተቀምጦ መቼም ምላሽ የማታገኝላቸውን ጥያቄዎች እየጠየቀ ያሰቃያል። ስለዚህ ለአንተ ትልቅ ዋጋ ያለው ነገር ካለ ዛሬውኑ ጀምረው። ተናገር፣ ሞክር፣ አድርገው። ያንን መጀመሪያ እርምጃ ዛሬውኑ ውሰድ። እየተጠራጠርክም ቢሆን ፍጹም ባልሆነ መንገድም ቢሆን ወይም እርግጠኛ ባትሆንም እንኳን ወደፊት ሂድ። ምክንያቱም ድፍረት ሁል ጊዜ ስኬትን ባያረጋግጥልህም ህይወትን ሙሉ የጸጸትን ከባድ ሸክም ከመሸከም ግን ይታደጋል። እናም አንዳንድ ጊዜ ያቺ ዛሬ የምትወስዳት አንዲት የድፍረት ውሳኔ ሙሉ ህይወትን፣ ታሪክን ትቀይረዋለች። ስለዚህ ደፈር በል። ዛሬ ማድረግ ያለብህን አድርግ። ሰናይ ጊዜ።